ይህንን ያውቁ ኖሯል? አንድ ቀላልና በተፈጥሯዊ መልኩ የሚዘጋጅ መጠጥ የደም አስተላላፊ ቱቦአችንን ሲያፍታታ፣ የደም ዝውውርን ሲያቀላጥፍ እና ደግሞ ከፍተኛ የሆነ የደም ግፊትን ሲቀንስላችሁ። አዎ እያወራ ያለሁት የቀይ ስር ጁስ የደም ግፊትን በከፍተኛ ደረጃ የመቀነስ ትልቅ ኃይሉን ነው። በዚህ ቪዲዮ ላይ የቀይ ስር ጁስ እንዴት የደም ግፊትን በከፍተኛ ሁኔታ እንደሚቀንስና እንዴት መጠቀም እንዳለብን እናያለን። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ወደ ቻናላችን መጣችሁ። እንግዲህ በዛሬው ቪዲዮ የምናነሳው በጣም አንገብጋቢና ትልቅ ጉዳይ የሆነውን ዝምተኛውን ገዳይ መፍትሄውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው ቪዲዮ የምናየው እንዴት የቀይ ስር ጁስ በከፍተኛ ደረጃ የደም ግፊትን የመቀነሱን ኃይል በደንብ በሰፊው የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። እንግዲህ ቀይ ስር በሳይንስ የተረጋገጠ በጣም ከፍተኛ ለደም ግፊት የመቀነስ ትልቅ ኃይል ያለው አትክልት ነው ማለት ነው። እንግዲህ ቀይ ስር በውስጡ ናይትሬት የተባለ ንጥረ ነገር ይዟል። ይህ ናይትሬት ደግሞ ወደ ሰውነታችን ውስጥ ከገባ በኋላ ወደ ናይትሪክ ኦክሳይድ ይቀየራል። ከዛ ናይትሪክ ኦክሳይድ ደግሞ በተፈጥሮ በከፍተኛ ሁኔታ የደም አስተላላፊ ቱቦዎችን እንዲፍታቱ ከዛ ባሻገር ደግሞ በከፍተኛ ሁኔታ ሰፊ ሆኖ ለደም የመተላለፍ ሂደት እንዲያግዝ ያደርጋል ማለት ነው። ስለዚህ በዛ ጊዜ ደም በቀላሉ በደም አስተላላፊ ቱቦዎች ይተላለፋል ማለት ነው። ስለዚህ በዛ ጊዜ የደም ግፊትም አብሮ ይቀንሳል ማለት ነው። ስለዚህ ናይትሬት ወደ ሰውነታችን ውስጥ ገብቶ ወደ ናይትሪክ ኦክሳይድ ተቀይሮ ከዛ ይህ ናይትሪክ ኦክሳይድ ደግሞ በከፍተኛ ሁኔታ የደም አስተላላፊ ቱቦዎችን እንዲፍታቱ በማድረግ የደም ግፊትንም በዛው ይቀንሳል ማለት ነው። በመጀመሪያ ደረጃ የቀይ ስርን ዋነኛ ለደም ግፊት እንዴት ይቀንሳል የሚለውን ጥቅም ስናይ ቀይ ስር በከፍተኛ ሁኔታ ሲስቶሊክ ወይንም ዳይስቶሊክ ፕሬሸርን ይቀንሳል ማለት ነው። ይህ ማለት ደግሞ የላይኛውና የታችኛውን የደም ግፊት የመቀነስ ትልቅ ኃይል አለው ማለት ነው። 120 በ80 ጤናማ የደም ግፊት የምንለው ቁጥር ነው ማለት ነው። ስለዚህ 120ው ምንድነው ሲስቶሊክ ፕሬሸር የምንለው፣ ከዛ 80ው ደግሞ ዲስቶሊክ ፕሬሸር የምንለው ነው። ስለዚህ ቀይ ስርን በምንመገብበት ጊዜ እነዚህን የላይኛውንም ወይንም የታችኛውንም የደም ግፊት የመቀነስ ትልቅ ኃይል አለው ማለት ነው። በሁለተኛ ደረጃ የምናየው ደግሞ በከፍተኛ ሁኔታ የደም አስተላላፊ ቱቦዎችን እንዲፍታቱ ወይንም ደግሞ ተጣጣፊ እንዲሆኑ ደምን በተቀላጠፈ ሁኔታ እንዲያስተላልፉ ያደርጋል ማለት ነው። እንግዲህ የደም ግፊት ያለባቸው ሰዎች ጠንካራ የሆነ የደም አስተላላፊ ቱቦ ወይንም ደግሞ ጠበብ ያለ የደም አስተላላፊ ቱቦ ይኖራቸዋል። ስለዚህ ይህን ቀይ ስር ናይትሬት ያለበትን ቀይ ስር ስንመገብ በከፍተኛ ሁኔታ እነዚህ እንዲፍታቱ፣ እንዲተጣጠፉ፣ እንዲሰፉ በማድረግ በከፍተኛ ሁኔታ የደም ዝውውርን በተቀላጠፈ ሁኔታ እንዲካሄድ ያደርጋል ማለት ነው። በሶስተኛ ደረጃ የምናየው ደግሞ ከደም አስተላላፊ ቱቦዎች መካከል አንዱ የሆነውን አርተሪ የምንለውን የደም ቧንቧ የሱን ጥንካሬ ወይንም በደም ግፊት ጊዜ ሊፈጠርበት የሚችለውን የደም ዝውውር ችግር ይፈታል ማለት ነው። መጀመሪያ አርተሪ ማለት ደምን ከልብ ወደ ሰውነታችን የአካል ክፍል የሚያዘዋውርልን የደም አስተላላፊ ቱቦ ማለት ነው። ስለዚህ ይህ ደም አስተላላፊ ቱቦ ደግሞ ከልብ የሚረጭ ደምን ወደ ሰውነታችን የሚያስተላልፍ ስለሆነ ጠንካራና ተጣጣፊ መሆን ይኖርበታል ማለት ነው። ስለዚህ ቀይ ስርን በምንመገብበት ጊዜ በጣም በከፍተኛ ሁኔታ ይህን የደም አስተላላፊ ቱቦ እንዲለሰልስ፣ እንዲሰፋ በማድረግ የደም ዝውውርን ያቀላጥፋል። ከዛ በተጨማሪ ደግሞ የልብ ጤናን ይጠብቃል ማለት ነው። አራተኛ ላይ የምናየው የቀይ ስር ጥቅም ደግሞ የኩላሊት ጤናን ወይንም ደግሞ የኩላሊት ስራን በከፍተኛ ሁኔታ ይደግፋል ወይንም ያቀላጥፋል ማለት ነው። አሪፍ የሆነ የደም ፍሰት ሂደት ካለ የኩላሊታችን ጤናም ወይንም ደግሞ የኩላሊታችን ስራም በከፍተኛ ሁኔታ በዛው ልክ ጤናማ የሆነ ስራ እንድታካሄድ ያደርጋታል። እንግዲህ አንዳንድ ንጥረ ነገሮች አሉ የደም ግፊትን በከፍተኛ ሁኔታ ሊጨምሩብን የሚችሉ ማለት ነው። ከዛ መካከል ሶዲየም ተጠቃሽ ነው። ሶዲየም እንግዲህ በጨው አማካኝነት ወደ ሰውነታችን የሚገባ ንጥረ ነገር ሲሆን ይህ ደግሞ ምንድነው በከፍተኛ ሁኔታ የደም ብዛት ሊያመጣብን የሚችል በደማችን ውስጥ ከፍተኛ የሆነ ውሃ እንዲከማች በማድረግ የደም ግፊትን በከፍተኛ ሁኔታ ሊጨምርብን የሚችል ንጥረ ነገር ነው። ስለዚህ ትክክለኛና አሪፍ የደም ፍሰት ሂደት በሰውነታችን ውስጥ ካለ የኩላሊት ስራም በዛው ልክ በከፍተኛ ሁኔታ የተቀላጠፈ ይሆናል። ስለዚህ በከፍተኛ ሁኔታ ኩላሊት ስራዋን ሰራች ማለት ይህን ሶዲየም የምንለው መጥፎ ንጥረ ነገር ከሰውነታችን ውስጥ ያወጣል። ስለዚህ በዛ ጊዜ የደም ግፊታችንም መቆጣጠር እንችላለን ማለት ነው።
አምስተኛ ላይ የምናየው ደግሞ ይህ ቀይ ስር በውስጡ ከፍተኛ የሆነ ፖታሺየም ይዟል። ፖታሺየም ደግሞ በከፍተኛ ሁኔታ ቀደም ሶዲየም ለደም ግፊት መጥፎ የሆነውን ሶዲየም ከሰውነታችን እንዲወገድ በማድረግ የደም ግፊት እንዲቀንስ ያደርጋል ማለት ነው። ስድስተኛ ላይ የምናየው የቀይ ስር ጥቅም ደግሞ አንቲ ኢንፍላማቶሪ የምንለውን ሂደት ያካሂዳል። ይህ ማለት ደግሞ ጸረ ብግነት በሰውነታችን ውስጥ ብግነት እንዳይከሰት የሚያደርግልን ኮምፓውንድ ይዟል ማለት ነው። በጣም በከፍተኛ ሁኔታ ብግነት በሰውነታችን ካለ ከፍተኛ የሆነ የደም ግፊትን እንዲባባስ ያደርገዋል ማለት ነው። እንግዲህ የደም ግፊት የመቀነስ ሂደታችን ሊያበረታታልን የሚችለውን የቀይ ስር ጁስ እንዴት እናዘጋጀው ስንል እንግዲህ በመጀመሪያ ደረጃ አንድ መካከለኛ የሆነ ቀይ ስር እናዘጋጃለን። አንድ ኩባያ ውሃ፣ ከዛ በተጨማሪ ደግሞ ሎሚ እናዘጋጃለን። ይህ ሎሚ ደግሞ የሚጠቅመው ምንድነው? አብዞርቢሽኑን ወይንም የመመጠጥ ሂደቱን ያበረታታለታል። ከዛ በተጨማሪ ደግሞ ዝንጅብል እናዘጋጃለን። ይህ ደግሞ የደም ዝውውርን በከፍተኛ ሁኔታ ያቀላጥፋል። ከዛ በተጨማሪ ይሄ አንቲ ኢንፍላማቶሪ የምንለውን ጸረ ብግነት ባህሪ አለው ማለት ነው ዝንጅብል። በመጨረሻ ደረጃ ደግሞ ካሮት እናዘጋጃለን። ይህ ደግሞ ቴስቱን ወይንም ጣዕሙን ለስላሳ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህን የጠቀስኩላችሁን በአንድ በማቀላቀል መፍጨትና መጠቀም አለባችሁ ማለት ነው። ከፍተኛ የሆነ የደም ግፊት የመቀነስ ሂደት ከፈለጋችሁ በቀን ምን ያህል መጠን ጁስ ይመከራል የምንለውን ስናይ ደግሞ ከግማሽ ኩባያ እስከ 1 ኩባያ መጠጣት አሪፍ ነው ማለት ነው። ይህ ደግሞ በሳምንት ደግሞ ከ3 እስከ 4 ጊዜ መጠጣት በጣም በከፍተኛ ሁኔታ የደም ግፊትን ለመቀነስ ይረዳል ማለት ነው። እዚህ ጋር ማየት ያለባችሁ ምንድነው በቀን ውስጥ ከፍተኛ የሆነ መጠን መጠጣት ሳይሆን በሳምንት ውስጥ ቀስ ቀስ እያሉ መጠኑን በመቀነስ መጠጣት ነው ለውጥ ሊያመጣልን የሚችለው። በአንድ መጠጣት ችግር ይዞብን ሊመጣ ስለሚችል ማለት ነው። ይህን የደም ግፊት የመቀነስ ሂደትን ሊያበረታታ የሚችለውን የቀይ ስርን ጁስ መጠጣት ከሌለባቸው ሰዎች ወይንም መጠቀም የሌለባቸው ሰዎች ስናይ ከፍተኛ የሆነ የስኳር መጠን ያለባቸው ሰዎች አጠቃቀማቸውን መቀነስ ይኖርባቸዋል። ምክንያቱም በውስጡ ከፍተኛ የሆነ የስኳር መጠን ስላለው ማለት ነው። ሁለተኛ ላይ የምናያቸው ደግሞ በከፍተኛ ሁኔታ የኩላሊት ህመምተኞች መጠኑን ቢቀንሱ ተመራጭ ነው ማለት ነው። ከዛ በተጨማሪ ደግሞ ይህን የቀይ ስሩን በከፍተኛ ሁኔታ ለረጅም ጊዜ ማብሰል ወይንም መቀቀል የለባችሁም ማለት ነው። ምክንያቱም በውስጡ ያለውን ይሄ ለደም ግፊት ወሳኝ የሆነውን ናይትሬት የተባለውን ንጥረ ነገር ሊያጠፋብን ስለሚችል ማለት ነው። መች ብትጠቀሙት ትክክለኛና ጤናማ የሆነ የደም ግፊት የመቀነስ ሂደት ታያላችሁ የሚለውን ስነግራችሁ ደግሞ ከቁርስ በፊት ጠዋት ከቁርስ በፊት መወሰድ በጣም ከፍተኛ የሆነ የደም ግፊትን ለመቀነስ ተመራጭ ነው ማለት ነው። ወይንም ደግሞ ከዛ በተጨማሪ ደግሞ ከእንቅስቃሴ በፊት መውሰድ በጣም ተመራጭ ነው። ደም ግፊትን ሊቀንሱ የሚችሉ መድኃኒት የምትወስዱ ከሆነ ከዛ ከመድኃኒቱን ከመውሰዳችሁ ከ2 ሰዓት በፊት ብትጠቀሙት በጣም አሪፍ ነው ማለት ነው። እንግዲህ በዛሬው ቪዲዮ የደም ግፊትን የሚቀንሰውን በሳይንስ የተረጋገጠውን የቀይ ስርን ጁስ መጠቀም የደም ግፊትን እንዴት ከፍተኛ ሁኔታ ሊቀንስላችሁ የሚችልበትን መንገድ ነግሬያችኋለሁ ማለት ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ።